ተረጋጋ ቀጨኑ እንዳትለብዳ አቡ አንተ ሸርቡጣ ልጅ እንዳትተበረት ይልና ጓደኛን አሳክመው የጓደኞችን አሳክ 49 ነው የምትኖረው። ቃጭ ዳዋ አገኟቸው እነ ቤቱን ይጃብ ይዘዋን አገኙት። ቂጡን ቆፍሬ ለመጣው ይሄን የዲቃላ ልጅ እናቱ ትበዳት እንደዛ እንዳልዛተ ሩጦ ሊያመልጠኝ እናትን ልብዳ ከኔ ሩጠ ልታመልጥ ቂጥን ኢለት አሽገ በቂጥ አተኛም በጀርባ አተኛም በደረት ትተኛለህ። ቁጭ ብላ አቅመም ቁመት ቅማለ ተበዳት አንድ ቃላ የቁም ነው መቀማት። አሁን በደረት ትተኛለህ። ቂጥህ ይሰፋልህና ጠባሳ አለ ጓደኞች ወስደህ ታሳያለህ፣ ታስተምራቸዋለህ። ቡራቡል ባለጌ ነው እንደዚህ አድርጎ ይርገርፋቸዋል ብሎ ያሳያል። ጠራው ሮኒ አቢ ዘዋጋ ደውሉለትና ምን እሺ ይበሉት ደውሉለትና ምን እሺ ይበሉት። እናት ተበዳት የሸርሙጣል ይዘህ እያወቅህ እንዴት ትሳደባለህ ከኔ ጋር? እንዴት ምን አይነት ህሊና ኑሮ ነው እንዲህ ልሮጥ እንዲሰፋ ነው ቂጠህ ቁጭ ብላ ቅምም እናት ተበዳ ቁመት ቅምና ቁመት ጠጥተህ በደረት ትተኛለህ። ቂጥ ታሸጋል ለአንድ ወር ተውራት እሷን ወሬ እኔን ፊት ለፊት እንደዚህ ስታገኘኝ ማለት ፈሳም በለኝና ማለት ፈስ እንዴት ሳታስበው ሊመጣህ እንደሚችል አሳያለሁ። እናት ትበዳ ሾላ አቢ ዘዋ እናት ለብዳት በሉት። የነ አቡ ጀለስ የነ ሮኒ ጀለስ ማለት ነው። እነ ሮኒ እና አቡ እነሱን ገና እንኳን አልያዝኳት አሳስቄ ሊይዝህ ነበር የመጣሁት። እንኳን አልያዝኩት እሱን ይዞ ቢሆን ኖሮ ማለት አሳይህ ነበር። እናት ተበዳት ይያውን አዋጡና ጓደኛችሁን አሻክሙት። የሾላሱ እናት ተበዳት ስሙ የለንማ የሾላ ራግነር እናት ተበዳት ቀንጨሬ ብለህ እንዲቀነጨረሃለው እናት ተበዳት። ጓደኛን ጠይቀው ሄድና ምን እንደሆነ ዛሬ ኑሮ ነው ሆነ ማይሮጥ ጀማ በቃ ቆፍጣን ብሎ የሚጣሉ ጀማ ቢሆኑ ኑሮ አንድ ሶሶ በሳስተናቸው መጣ ነበር። እናቱ ልብዳል እንዴ አንቺ ቡራዬ እንዴት ነሽ ብሎ ሰላም ሊለኝ አንተ ይሄ ሸርሙጣ ልጅ ማታ ምን ሲል ነው የገባው ላይ ማለት ይሄን ፊት እስኪ ቡራቡልን ጥሩት ይሄን ፊት ይወቀው ይሄን ፊት ሲል ነበር። ለምን ሮጥክ? ይሄን ፊት ስትየው ለምን ሮጥክ? ለዚህ ነው ነገርኩ። ፊት ለፊት እንደዚህ ማንንም ያው ጅማሬ ነው። ሁሌም ተጠንቀቅ ጀርባን እያየው ገቢውነ እንዳትፈጥር ይህ ነበር። ታገስኳችሁ። ከሩኒ ጋር ፈጠን ከአቡ ጋር ፈጠን በቃ ጠጥቶ ተቀስሩ ነው ብዬ ዝም አልኩ። ቤቱ ራሱ አሁን ደውሎ ለፍልፏላ። በቃ እሱም እኔ የሆነ ሰው ጋርም እየፋትኩ ነው። አንድ በነካጄ ላይ በእናትሽ ልዙርባቸው ብዬሽ አስታይል ነበር። እነዚህ ደግሞ 49 ላይ ሂጂ 49 እንዳላራ እናት አትሱሰኝ እዚህ ሂጂ ህፃናት ገርፌ እንዳልመጣ እናት በዳ ሸርምጣለች። አያት ይለኛል ሰፈሪ እኮ ነው ያለው። እኔ ግዛት ላይ አያት ምናምን ትላለህ እንዴ? አያት እናት እንደብዳት ነግሬሃለሁ። እንደ 49 ምን እንዳትለኝ ምን ታረጋለህ? መዋጮ ሰብስበህ አቢን ታሳክማታለህ። ሩኒ ሸርሙጣ ልጅ አይገኝም። ባገኘው እኔ እንደሱ ደግሞ ወይ ሸርሙጣ ልጅ ሩኒ እንገናኛለን። እኔ አልቆርጥም ተስፋ የምሬን ነው የምላችሁ። እኔ ብቻዬን ሆኜ እየዞርኩላችሁ ነው የራሴን ሰዎች። እሺ 80 ሺህ ህዝብ አለ። ኑ 80 ሺህ እንዳው ሾዩ መቆር አለበት።
ሰሞኑ ስራ ፈትቻለሁ ማጂ ስራ ፈትቻለሁ። ስራዬ ነው ማረጋት። አረቡ አየሻ ነግሬው ነበር እንዴ አለ ወይ ተብሏል። አቢዘዋ አሁንም ማያርፍ ከሆነ ቤቤቶ እየለፈለፈ ነው። ቤቤቶ ማላርፍ ካለ ቤቤቶን ማስተኛዋለሁ። እንደዛ ማታ ሲኖቅረኝ አሮ ሰላም ሊለኝ ይመጣል። እኔ ሰፈሩ ሲሄድ እናቴ ተበዳት የሸርምጣ ልጅ ሂዳውን አርፈ ተሰፋ ቁመት ቅማለ ኮምቦላ ቁጭ ብላ አቅምም ለአንዱር እና በደረተ ተኝተህ ትቀማታለህ። አዛ እንደማረጋ አውቀዋለሁ። ቁመህ እንደማትጣላኝ አውቀዋለሁ። ልብህን አውቀዋለሁ። ዝም አልኩ። ጭራሽ ቡራን ጥሉት ይግባ ይሄን ፊቴው ትለኛለህ። አቢዘዋ ሂድ ታከም እና ተተበዳት ቤቤቱ ሹላ እና ተተበረ የሸርምጣ ልጅ ሂድ ቤቤቱን ሂድና አቢና ሳከመው ብሎሃል። ብሩክ በሉ የሸርምጣ ልጅ አላቅም አተ ይኸውልህ ጋሽዬ እንደሞትኩ ግጨው ግጨው ቡዲና ታሙታል ተበሳ እናት ደብዳል ተበስቷል። የሸርምጣ ልጅ ግቢ ውስጥ ገብቶ ቤቱ ሲገባብኝ እኮ ነው የምልሽ። በዛ ጋር መውጫ ያለው መስሎኝ እኮ ነው የዲቃላ ልጅ በስተሽዋላ ወቅተሽዋላ። አቡ ደግሞ ጀለስህን አሳክመው። አቡ ደግሞ ጀለስህን አሳክመው። አንተ ዲቃላ ልጅ እናት ተበዳት አሳክመው። ጀለስህን አሳክመው እናት ተበዳት የሸርምጣ ልጅ ምድር አግኝተሽዋል። አግኝቼሻለሁ እኮ አግኝተሽዋል። ጀርባውን በስመ ያንተ ግባው አመልጠኝ እንድትረቀረብ እንዴ እኔ እግሩን ስመችው በቃ ወደቀልን። ወበከን ታረግ ነው እግሩን እየመታችሁ አላመለጠም። ሁለት ሰው ተበስቷል። አንድ ሰሚት ላይ አንድ ሹላ ላይ ሹላ የአቡ ጀለሶችን ሁለቱን ጀለሶችን አሳክማችሁ እኮ እኔ እኮ ሳሳርፊ በስነ ስርዓት አይቼሻለሁ። ተበስቷል እሱ ጀርባው ጋማ ሳይበሳ አይቀርም በእርግጠኝነት። እሬት ነው ያለው በእናትህ። ይኸው ኮንዶሚኒየም ነው እዛው ነው። ይኸው አወጨበሬ አለ እዛው ነው። ትሽ ወይኔ እናቱ ደብዳለ አሁን ወጣ የተደብቆ ነበር ማዘርትም ያስተውቃል። እኔማ ምንም አልሆንኩም። ኧረ ልጅ እንሂድበት እየተራመደ ነው። አሁንም ተደበቅ ይመጣል ይሉታል። ወይኔ ፔሌሌ ሰለመባት ይመቸኝ ጀለሱን ያገኙት እናትን ልብዳት ፔሌሌ ሰለመባት አለ ጀለስን ያገኙት እናትህ ትበዳት የሸርሙጣ ልጅ እናትን ልብዳ መገናኛ ነብኝ ብለህ ጆካ ይዘኸኝ ጀለስን ታስወጓለህ አንተ ተደብቀህ። በጣም የሸርሙጣ ልጅ ነህ። እኔ አንድ ሰው ሳልበሳ አልሄድም ብዬ ነው ቤት ሰፈር ድረስ የመጣሁት። ጀለሶችን እዛ ሾላ ያሉትን ጀለሶችን ሂድ አሳክማቸው። እዚህ ጋርም ያለውን ፔሌ ነው ፒፒሌ ምናምን የምትለው ጀለስን ሂድና አሳክመው። ሁለቱንም በስችላለሁ። ገና ደግሞ አልጨረስኩም። አረ ፔሌ ኮኮ ይመችሽ አግኝተሽዋል ማለት ነው። ብቻውን ነው የሀገር ነበሩ ምናምን አራት ናቸው ምናምን ነገር ቲቶዋን አግኝተዋት ነው አበናትሽ። አረ ኖርማል ነው ዝም ብሎ ጭረት ነው። በስመ
ፋራውንበትም እንዲከሱ ፋራውንበት በለው ወጣ ዳረኛ ዱርዬ ነህ። እኔ ምን አባቱ ፋራ ነው? ቆይ በዚህ ሰንበዚህ ታገኘዋለህ። ያምሮ በከሶ ምንም አታመጣ በራሱ ነው ወንድሜ አረ የትኛው ቤት ያለው ስረስተኝ እሺ ና ባንተ ከመጡብኝ ታውቃለህ ወንድሜ። አረ ፔሬት ኮኩኩም እሱ ነው እኔማ ምንም ማለት ወንድም እኮ ጋሻ ይሄ ቡሽቲ አይደለም ፔሬት ነው እኮ ይታወቃል እኮ በእናትህ እና ዝርጋለ እመሬት አለ እንችላለን ላንስማማ እንችላለን እመሬት አለ ልንኮራረፍ ደባደብ እንችላለን። አሁን ይመጣል ወደዛ ወደ አንተ ወንድም መከታ እኮይም ታንዲ ይመጣል እንዴ ታውቃለህ ወንድሜ። አረ ፔሬሬ ሰረመባት ፔሬሬ ሰመረባት እናቱ ድብዳ የችግር ደራሽ እናቱ ድብዳ በጣም ውዳ ይድረስ ላንተ። አረ መሬት አለ ማንን ነው የነካው? አቡ ማንን ነው የነካው? አረ ፔሬን ነው በእናትህ የት ሰሚ የኑ ሰፈርስ የኑ ሰፈርስ እናት ተበዳት የሸርምጣ ልጅ እናት ተበዳ ነግሬሃለሁ። ዝበላት እናት ተበዳ ሂድ እናት ለብዳት ልጠራው ነው ሄድከው አይቻለሁ። የዲቃላ ልጅ እንዳትገኝ ከቤት እንዳትወጣ ዛሬ አንተ የዲቃላ ልጅ የሸርሙጣ ልጅ እገልሃለሁ። ስራ ፈትቻለሁ እገልሃለሁ። እናንተ ልብዳ ስራ ያስፈታችሁኝ እናንተ ናችሁ። እገላችኋለሁ እናንተ የዲቃላ ልጆች ነግሬሃለሁ እገልሃለሁ። እዚህ ሰፈር ላይ መጥቼ እንዲህ ጀለሶችን እንዲሰንዝሬባቸው ነው የምሄደው። ገባህ?